እንጀራንም አንስቶ አመሰገነ፣ ቁርሱም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አላቸው። ይህ ነው፣ ይህን ለመታሰቢያ አድርጉት። እሺ፣ ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ያ ህብስት ባርኮ ቆርሶ የሰጣቸው የክርስቶስ ስጋ ነው አይደለም? ኤፍሬም፣ እሺ፣ ባርኮ ቆርሶ የሰጣቸው የክርስቶስን ስጋ ሳይሆን እንጀራውን ነው። እንጀራውን ባርኮ ቀድሶ ሰጣቸውና ስጋ ነው አላቸው። ባርኮ ሲሰጣቸው ምን ሆነ? ምን ነው አላቸው? ስጋዬ ነው ለመታሰቢያ ያድርጉት አላቸው። መጀመሪያ ስጋ ወደ መታሰቢያ ደግሞ ይኸው ቀጥዬ ሊሄድ ነው። ምንም የሚያስቸኩል ነገር አይኖርም። እሺ፣ ስጋው ነው አይደለም? የክርስቶስ ስጋ ነው አይደለም? ያ ባርኮ የሰጣቸው ህብስት የክርስቶስ ስጋ ነው አይደለም? አንድ አረፍተ ነገር አትቆራርጥ። እንጀራ ቆረሰ ሰጣቸው። ወደዛም እንጀራ ነው የሰጣቸው። ቆርጦ የሰጣቸው እንጀራ ነው። እሺ፣ ያ እንጀራ ይኸው። እሺ፣ እንጀራንም አንስቶ አመስግኖ ቆርሶ ሰጣቸው። ትክክል። ስለ እናንተ የሚሰጠው ስጋዬ ደግሞ ይህ ነው አለ። ስለዚህ አሁን ያ ባርኮ የሰጣቸው እርሱ ስጋው ነው አይደለም? የክርስቶስ እንጀራውን ነው። በቃ አያችሁ፣ ይህ ነው አላቸው እኮ ስጋዬ ይህ ነው አላቸው። ከዚህ በላይ ጥያቄ አያስፈልገኝም አይደለም? ስጋዬ ይህ ነው አላቸው። ይህ ነው የተባለው ምንም ጥያቄ ነው። እንጀራው ማስተባበያ አይደለም። እያጮኩልህ ነው፣ የሰጠሁትን እያጮኩልህ ነው። እጁ ላይ ያለው ኢየሱስ እጅ ላይ ያለው እንጀራ ነው እንጂ ስጋው ተቦጭቆ አይደለም። እሺ፣ ስጋዬ ነው ብሏል አላለም ኢየሱስ? ስጋዬ ይህ ነው አለ። ስጋዬ ይህ ነው ማለት ምን ማለት ነው? በእጁ የያዘውን እንጀራ ነው ስጋዬ ይህ ነው ያለው። ሃሌሉያ! አዎ፣ በእጁ የያዘውን ያንን እንጀራ ወይም ህብስቱን የክርስቶስ ስጋ ነው ብለህ ታምናለህ? ስጋዬ ይህ ነው አለ እኮ። የክርስቶስ ስጋ ነው ብለህ ታምናለህ? እሱን በእጁ የያዘውን እንጀራ አረፍተ ነገር አትቁረጥ። አሁንም ይኸውልህ ምንድን ነው ያለው ኢየሱስ? እንጀራን አንስቶ ይላል አመስግኖ ቆርሶ ሰጣቸውና ይህ ስጋዬ ነው አላቸው። ወደ መታሰቢያው ደግሞ እንለፍ። ደግሞ ይህን ለመታሰቢያ አድርጉት ይላል። ይህን የተባለው ምኑን ነው? ይህን የተባለው ያው እንጀራውን ቆርሶ የሰጣቸውን እንጀራ ማለት ነው። እና ይህ ነው የተባለው ግን ምንድን ነው? ይኸው ስጋዬ ይህ ነው ያላቸው። በእጁ ላይ ኢየሱስ ምን አለ? ይህ ነው ሲላቸው ምን አለ? ኢየሱስ እጅ ላይ ምን አለ? እንጀራ ነው እያዩ ያለሁት። ለማንኛውም እሺ፣ ቴንኪው። አንተ ነህ እንጂ ጠላት። ኢየሱስ ስጋውን ቆርሶ እጁ ላይ ይዞ ነበር እያልክ ነው። በነገራችን ላይ እጁ ላይ የነበረው ኢየሱስ እጅ ላይ የነበረው እንጀራ ነው እንጂ ስጋው አልነበረም። ያንን እንጀራ ነው ስጋዬ ነው ያለው። አንዴ እባክህን ወዳጄ፣ የጌታ እጅ ላይ ያለው እንጀራ እንጂ ስጋው አይደለም። ስጋው አይደለም ማለት ኢየሱስ ደግሞ ሲናገር ምን አለ? ይሄው ተመልከቱ ጋይስ፣ ይሄው ቁጥር 19 እንጀራንም አንስቶ አመስግኖ ቆርሶ ሰጣቸውና ምን አላቸው? ስለ እናንተ የሚሰጠው ስጋዬ ይህ ነው። ይሄው ይህ ነው የቱ እንጀራው? እንጀራውን ስጋዬ ብሎ ይጠራዋል ወዳጃችን። አይተው እንጀራውንማ ስጋዬ ብሎ ይጠራዋል። ትክክል እኮ ነው አክዬ፣ እንጀራውን ስጋዬ ብሎ ይጠራዋል። ሃሌሉያ እያልክ ማለፍ የለም እኔ ጋር ዮሐንስ ወንጌል ላይ ሃሌሉያ እንጀራውን ስጋዬ ብለው ጠርቶታል። መደበቂያ ብቻ ሆናለች። እሺ ዮሐንስ ወንጌል ምዕራፍ 6 ዮሐንስ 6